ዛሬ የተሰበሰብነው በሥላሴ በረከት እናገኛለን ብለን ነው። የአብርሃም ሥላሴ ብለን ነው። ግን ሥላሴ እናውቃለን። ሥላሴ ማለት ሦስትነት ማለት ነው። አንድ የሆነ አምላክ ሦስት አካላት አሉ፣ ሦስት ስሞች አሉ። በአካል ሦስት ግብራት አሉ፣ በመለኮት ደግሞ አንድ ግብር አለ። ይሄንን አካል ይሄንን ባህሪ ያለው አምላክ አምላካችን ብለን የምንኖር ሰዎች ነን። ግን ምስጢረ ሥላሴ ተመርቶናል፣ ተዋህዶናል፣ ገብቶናል፣ በሕይወታችን ይገለጣል። ቅድስት ሥላሴ ብለን ስንጠራ ሩሩ፣ ቸር፣ አዛኝ፣ መሐሪ፣ ይቅር ባይ አምላክ መሆኑን አምነን የሥላሴ ልጆች ነን እያልን እኛ አበቦች ነን ወይ? እኛ ቸሮች ነን ወይ? እኛ ይቅር ባዮች ነን ወይ? እኛ ምሕረት የምናደርግ ነን ወይ? ሥላሴ አውቃለ የሥላሴ ልጅ ያለ ገለጫው ነው። ሥላሴ ሦስትነት ነው ብያቸዋለሁ። አንድ ሲሆን ሦስት፣ ሦስት ሲሆን አንድ ነው። እኛ የተለያየና ብዙዎች ነን። በጥምቀት ግን አንድ ነን። በሥላሴ ልጅነት አንድ ነን። በሃይማኖት አንድ ነን። አንዲት ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ተብሎ የተሰበከልን ነን። ግን አንድነት አለ ወይ? በአንድነት ነው ወይ የምንኖረው? እንደ መገናኛ ወሬ አንዳችን ወደ ቀኝ አንዳችን ወደ ግራ ያለው የምንወደው የቤተ ክርስቲያን ስርዓት አክብረን በሕገ ሥርዓት የምንመራ ሰዎች ነን ወይ? አጽዋማቱን እናከብራለን፣ አስራት በኩራቱን እናውቃለን፣ የተቸገረን እንረዳለን። ምስጢረ ሥላሴ ትምህርት ብቻ አይደለም፣ ሕይወት ነው። ከሦስቱ አካል አንዱ አካል በተለየ አካሉ ቃል ሕይወት አለመጣል ይላል። የእኛ የሚዘረጋው ገበድ ለማንሳት ነው። የጠፋ ለማግኘት ያዘነ ለማቃናት ነው ወይስ በተለያየ? ስለዚህ ግን አታውቁትም ማለት እናውቃለን ስንል የማናውቀውን እንዳንገኝ ምስጢረ ሥላሴ የሚለው በአግባቡ ሊረዳ ይገባል። ሥላሴ በአምላክነቱ በቸርነቱ በርኅራኄው እንግዳ ተቀባይ ወደሆነ ወደ አብርሃም ቤት እነሆ አመጣ። ሦስት አካል ሆኖ በሦስት አካል በሦስት ሰው ተመስሎ ለምን አብርሃም የሚርበት እውነተኛነት፣ ቸርነት፣ ድንኳን ሰዎች የሚያስተናግድ ሰይጣን ግን ቀናበት። ያለ ስም ሰጠው። የድሮ አብርሃም ስናችን ስሙን አንስቶ ተናገረ። ውበቱ ነው። አብርሃም በጨነቀ ያለ ስም መብላት አለበት። በዚህ ጭንቀቱ በዚህ ዓለም ሥላሴ እነሆ አትጨንቀው የአብርሃም ወደ ቤቱ መጡ። በእውነት ከዚህ ምን እንማራለን? የአብርሃምን ሥራ መስራት የሚያስመሰግን ነው፣ የሚያስወድድ ነው፣ የሚያስከብር ነው። ግን የአብርሃምን ሥራ ስንሰራ ለመግፋት መባል አንድን አይገባም። እንዲሁም ደግ መስራት የሃይማኖት ሰው መሆን በአቋም መስራት ሕግ ሥርዓት ማክበር ለመነቀፍ ነው የሚዳርገው። በሕገ ወጦች ዘንድ ሕግ ባለበት ዘንድ በሕግ መራቱ በማይፈልጉ ዘንድ የሚያስነቅፍ ነው። አብርሃምን ያለ ስም እንደሰጡት እሱ ብቻ አይደለም። ዛሬ ቅዱስ ጳውሎስ ያቸዋል። ያ ኑራይ ሕሩይ የተባለ ምርጥና የተባለ ቅዱስ ጳውሎስ ለክርስቶስ ወንጌል የለና ወንጌልን ስራው ያደረገ አብርሃም ላይ የቀና ሰይጣን በቅዱስ ጳውሎስ ላይ መጥቶ እነሆ ወደ
በረከቱ አማላጅነቱ ጸጋው ከእኛ ጋር ነው። ሌላው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ብዙ ጊዜ መዋዕለ መፍጠር አለመረጋጋት ታይቶበታል። ይገርማል። የቤተ ክርስቲያን ቁልፍ የተሰጠው ለቅዱስ ጴጥሮስ ለዮሐንስ ግን አይደለም፣ ለሌሎች ለፍጥረት ለዮሐንስ አይደለም። ቁልፉ የተሰጠው ለቅዱስ ጴጥሮስ ነው። ለምን? አንተ ሰይጣን ሊሆን የማይገባ ነገር ተናገረ። ዓለምን ያገኘው ጌታ ባላወቀው ባልተረዳው ነገር አይሆንም ብሎ ማለት ነው። እነሆ በዛ በጨለማ በጭንቅ በመከራ ወቅት አይሁድ ጌታን በሚያሳድዱበት ጊዜ በያዙበት ጊዜ ያቺ የሊቀ ካህናቱ ደረቅ አንተ ከኢየሱስ ጋር ነበር ስትለው ኢየሱስን አላወቀውም ይላል። እንዴት ለዚህ ሰው ቁልፍ ይሰጣል? እንዴት ቁልፍ ሊሰጠው ቻለ? እንዴት ቤተክርስቲያን መሰረተው ቻለ? አስተውለውና ማለት ቅዱስ መጽሐፍ የሚነግረን እነሆ ተጸጸተ ወደ ደጅ ወጥቶ መራራ ለቀሰ። ንስሐ መግባት ዘማዊውን ድንግል ኃጢአተኛውን ጻድቅ ደካማውን ብርቱ መናኛውን ሕያው ያደርጋል። ንስሐ በመግባቱ በእግዚአብሔር ዘንድ ሞገስ አገኘ። ሰው ሆኖ አይደለም እንጨት ሆኖ የማይመሳለ እዚህ ውስጥ እኔ ኃጢአት አልሰራሁም የሚል አለ ልንል እንችላለን። ሁላችን በማወቅ ወይም ባለማወቅ በድፍረት ወይም በግዴታ ወይም በውዴታ በቀጥታ ወይም በተዘዋዋሪ ሁላችንም ገብተናል። ግን ምን አለ? ቅዱስ ጴጥሮስ እንደታላቅ ግን ያለና ንስሐ አለ። ንስሐ ከገባ ወደ ክብራችን እንመለሳለን። ዛሬ ንስሐ መግባት ስለተሳለን ነው ሕመምተኞች፣ ችግረኞች ሆኑ መራዊ ከፋ የተጨነቁ። ስለዚህ አያውቁትም ነበረ፣ አታውቁትም ግን አለ። ዛሬ ብዙዎች ሥላሴ ስለማያውቁ ነው። የሥላሴ አካላት ሦስት ሆነው መንፈስ ቅዱስ ከአብ የሰረጸ መሆኑን ረስተው ከአብና ከወልድ የሰረጸ ብለው ከእኛ የተለዩት በስማቸው ክርስቲያን ተብለው የሚጠሩት ስላላወቁት ግን ክርስቲያኖች ነን ይላሉ። ክርስቶስን ሁለት ባህሪ ብለው የጠሩት ሥላሴ ስላላወቁ ነው። ምስጢረ ሥጋዌ ስላላወቁ ነው። ግን ክርስቲያኖች ነን ይላሉ። ብዙ ጊዜ ያወቁ የሚመስለን ስንከፈት ሊከፍቱት ታላቅ ተቀባይ ነው። ስለዚህ ማወቅ ይገባል። ስለ ሃይማኖታችን፣ ስለ ስርዓታችን፣ ስለ ግዴታችን፣ ስለ መብታችን፣ ስለ ማንነታችን እናውቅ ይገባል። ይህ ስናደርግ ነው እግዚአብሔር የሚባረክ። ቅዱስ ጴጥሮስ ምንድን ነው ያደረገው? ከሰራቸው ስራዎች መካከል አንዱ ወደ ቤተ መቅደስ ሲሄዱ አንድ ነዳይ በመንገድ ዳር ሕመምተኛ የሆነ ይለምናል። አገኙት። የልብስ ላቂ የእሳት ድቃቂ ሊሰጡት ወደ እነሱ አቅራብ ጮኸ። ምን መለሰለት? ብርና ወርቅ የለንም፣ ያለንን እንሰጥሃለን። በጌታ በኢየሱስ ክርስቶስ ተነሳና ተመላለስ። ዛሬ ሰዎቻችን ያለንን የምንሰጠው ገና ስለተቸገረ ካለን የምናካፍ የማንሰስ በነገራችን ምንኛ የሆነ ነገር ሁሉ ከእግዚአብሔር የተሰጠ መጽሐፉ ደግሞ በነፃ የተሰጣችሁትን በነፃ ስጡ ነው። ስለዚህ እነሆ አብርሃምን አባታቸውን ተመልክተው ክርስቶስን አብርሃም አሳንሰው ሊሞግቱት ሊከራከሩት ሞከሩ። 50 ዓመት
አባታችንን አብርሃምን እንደዚህ ነው ትላለህ? እዛው ላይ በቁጥር 18 ላይ ጌታ ኢየሱስ እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ይሄ በመጽሐፈ ኢሳይያስ ምዕራፍ 43 ላይ ተመዝግቦ እናገኘዋለን። አብርሃም ሳይወለድ እኔ አለሁ። አብርሃም ሳይወለድ የነበረው እርሱን ከአብርሃም ሀሳብ ነው ተከራከሩ። ግን አሁን ያልኳችሁን ነገራቸው። ከዚህ በኋላ ምክንያቱም ይገርማቸዋል። ሊወግሩት ድንጋይ ያነሱ። ተመልከቱ፣ ነገራቸው አብርሃም ሳይወለድ ያለው ስላላቸው ሊወግሩት ድንጋይ ያነሱ። እውቀት ያለው ሰው፣ ሙያ የሌለው ሰው፣ ማስተዋል የሌለው ሰው መጽሐፍ ቅዱስ መሟገት ሳይሆን ወደ ጉልበት ነው፣ ወደ ስጋዊ ኃይል ነው የሚያመዝነው። ግራን ሲመጣ ቀኝን ስር የምትል ቤተክርስቲያን ውስጥ ተቀምጦ በጉልበት በዱላ በኃይል ሌላው ነው። ይሄ የአይሁድ ባህል ነው። አብርሃም ሳይወለድ ያለው ያላቸው ያላቸው የሚገርማቸው ቅዱስ እስጢፋኖስ ጌታ ተዳን ሰማይ ምንም አላደረገም። በመጽሐፍ ዘርታቸው አሳፈራቸው። ድንጋይ ቀብረውበት ለክርስቶስ አንስተውት የነበረው ድንጋይ እሷ መለጣቸው። ጊዜው ስላልደረሰ እስጢፋኖስ ላይ ተቀበሉበት። ቀዳሜ ሰማዕት የተጋባናት ቅዱስ እስጢፋኖስ ድንጋይ ተቀበረበት። ምን አለ? አባት ሆይ የሚያውቁትን አያውቁምና ይቀበላቸው። የተበደሉ ሰዎች፣ የተገፋን ሰዎች፣ ያለ ስማችሁ ስም የተሰጠን ሰዎች ደስ ይበል። ያለ ስማችሁ ስም ሲሰጣችሁ ደስ ይበላችሁ ይባላል። እዘማችኋል። የእስጢፋኖስ ልጆች ነንና እነሆ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። መመረቂያው ተከፍቶ ክርስቶስን በአብ ቀኝ ያየሁታል። ምስጢረ ሥላሴ ተገለጸ። አብርሃም በግብር ሥላሴ ተገለጸ። ቅዱስ እስጢፋኖስ ተሰማዕተ ሥላሴ ተገለጸ። የሥላሴ ቸርነት እምነት የተረዱ ጴጥሮስ ጳውሎስ ተሰማዕትነታቸው ወንጌል እንዲሰፋ ለማድረግ ዛሬ ያለ ስማችሁ ስም የበረከት አምላክ በበረከት ስለሚሆን አትዘሩ። እዚህ ላይ ቅዱስ ቲቶ የሐዋርያው ቅዱስ ጳውሎስ መልእክት የተጻፈች አለ። እሷን አንዱን ማምጣት ይሆናል። ይሄንን ሁሉ በትዕግስት አለ። ለራሳቸው አትመሩ። ጌታ ራሱ ያለው እኔ ለራሴ በመሰረት ምን ስለ ራሳችን የመመሰረት ሰዎች አሉ። ለራሳችን ምስጋና ይፈልጋሉ። ጌታ ክርስቶስ ክርስቶስ የሥላሴ ክርስቶስ ታልበዘ አባታችን አብርሃም ይሏል። ስንት ሰው ኖር ስንት ጻድቅ ይኖራል ይኖራል እኔ አለ አፈርና አመድ ስሆን በጌታ ፊት እቆም ዘንድ እናገር ዘንድ አንድ ጊዜ ጀምሮ ምን ስሆን አፈርና አመድ። ይሄ ቅዱስ ጳውሎስ ተናግሯል። እኔ ጭቃ ነኝ፣ ቅዱስ ጳውሎስ ተናግሯል። እኔ ትል ነኝ። እነኛ ታላላቅ ናቸው። በመጨረሻ ቅዱስ ጳውሎስ ለልጁ ለቲቶ ይህንን አለ። በምዕራፍ 2 ቁጥር 8 ላይ አነጋገር፣ ትምህርት አሰጣጥ በጥንቃቄ ነውር የሌለበት ስርዓት ባለው አነጋገር አንድ ሰው
ምን ይሁን ያለ ጥንቃቄ የተሞላበት ስርዓት ባለው አነጋገር አንድስ እንኳን ሰው የማይነቀው በዚህ መልክ ልንኖር ታዘናል። ይሄ ማለት ቅዱስ ጳውሎስ ራሱ ይህንን አንድስ እንኳን ሰው የማይነቀው በትናንትናው ራሱ ቅድም እንደነገርኳችሁ ተነግሯል። እንከን በደል የሌለበት ክርስቶስ እንኳን ተነግሯል። ምን ማለት ነው ታዲያ? እውነትን አውቋት በእውነት የሚኖሩ ሰዎች የሚያስቡባቸው አይሁን። ሃይማኖት የገባቸው በስርዓት በምርቃት የሚኖሩ ሰዎች የእግዚአብሔር ሰዎች የሚያስቡባቸው አይሁን። በተቃራኒ ግን ይህ ሕዝብ በከንፈሩ ያመልከኛል፣ ግን ከኔራቅ ነው የተባሉ ሰዎች ግን ይተቻቸው፣ ያዋርዷቸው፣ ያሳድዷቸው፣ አለስታቸው ሲሰባቸው የተገባ ነው። በዚህ ደግሞ ደስ ይበላል። ስለዚህ የሥላሴ አንድነትና ሦስትነት ካሰብ እና አባቶቻችን አንድ ቃል ይናገራሉ ይላሉ። አርሲነካ ይላሉ። የታባባላቸው አርሲነካ ወልድ ይነካ ይላሉ አባቶቻችን። ስለዚህ የወንድሜ የጎረቤቴ ባልደረባዬ መንገድ ላይ ያለው ባሪያ ሥላሴ ተፈጠረሰው ሙስሊም ረሃብ ማጣት የሌለው አንድ ስለሆነ በጥምቀት አንድ ስለሆነ በሃይማኖት ወጥቷል አንድ ስለሆነ ሁላችንም የሥላሴ ወገኖች ስለሆነ ሚስጥረ ሥላሴ በሚስጥረ ሥላሴ አሁንም ሚስጥረ ሥላሴ ያዘው የሚያስተምረው ፈጽመለሎ በበረከት ለመጎብኘት የቅዱስ ፈቃድ የአብርሃም የይስሐቅ ያዕቆብ የአብርሃም አምላክ ቸርነት ከሁላችን ጋር ይሁን። የጻድቃን የሰማዕታት የቅዱሳን ያዕቆብ በረከት አይለየን። በተለይም ደግሞ ከፍጡራን ሁሉ በላይ የሆነች ከፈጣሪ በታች ያለች እነሱ አምሳል የሌላት የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን። ሰሞኑን ሰምታችኋል። ሚስጥረ ሥላሴ በምንመለከት ዘመን ቃለ ነገር የቤተክርስቲያን አገልግሎት ሳይቀር አትበበሹ ያጋጥማል። የቤተክርስቲያን ክፍል ነው። ሥላሴ በደንብ ማውቃት ተቻለ። አንዳንዴ በሥጋና በደም